እንዴት ናችሁ አላችሁ? እስቲ በዚህ ሳምንት የወሰድኳቸውን ትሬዶች ላሳያችሁ። የገባሁባቸው ቦታዎች እና የወጣሁባቸውን ቦታዎች ላሳያችሁ። እሺ ዴሊ ላይ ምናምን ነገር ስትራክቸሩን ስናየው ማርኬት ሬንጅ ላይ ነው ያለው። ግን ዊክሊ ላይ ደግሞ ስናይ ባይዛችን የቤሪሽ ስትራክቸር ነው ያለው። ቤሪሽ ስትራክቸር ነው ያለው እዚህ ጋር እንደምታዩት ዊክሊ ያለው ይህንን ፕሪቪየስ ዴይሊ ሃይ ላይ ያለውን ወስዶት ማርኬት እየወረድን ያለው እና የኛ ኢንትሪያችን የሚሆነው ምንድነው ወደዚህ ኤሪያ ጋር የሾርት ሴትአፕ ነው ሊሆን የሚገባው ማለት ነው። እና ባይዛችን ምንድነው ዊክሊ ላይ ሾርት ነበረ ያሳለፍነው ሳምንት እና ደግሞ ዴይሊ ላይ ደግሞ ስንወርድ ማርኬቱ እዚህ ጋር እንደምናየው እችኛዋን ፕሪቪየስ ዴይሊ ሃይ ከወሰደ በኋላ እየወረደ ነበር። ይሄ መቼ ማርኬት ነው? የቱስዴይ ሰኞ ማክሰኞ ማለት ነው። የማክሰኞ ማርኬት ነው ይሄንን ሃይ ወስዶት ነበር። ማክሰኞ ላይ የወሰድኩትን ትሬድ ለማሳየት ያክል ነው። ማክሰኞ ላይ ይሄን ስዊፕ አደረገ። ባይሳችን የነበረው የሾርት ነበር። ትሬዳችን የነበረው ወደ ዋን አወር ላይ ዝቅ አድርገውና ዋን አወር ላይ ትሬዳችን የነበረው እዚህ ጋር ነበር። ትሬዳችን የነበረው እኔ የገባሁት ይሄን የሚያክል ሙቭመንት አልያዝኩትም። ግን የገባሁት ትሬድ ማርኬቱ ይሄንን እዚህ ጋር ያለውን ብሬክ ይሄንን ስትራክቸር ብሬክ ካደረገው በኋላ እዚች ኤሪያ ጋር 30 ሚኒት ላይ ምንድነው ኔትወርክ 30 ሚኒት ላይ የቱ ጋር ነበር የገባሁት? ይሄኛው 30 ሚኒት 30 ሚኒት ካንድል ክሎዝ እንዳደረገ ኔክስት ካንድሏን ነበር እዚች ጋር ኦፕን ያደረገች የቱ ጋር ነበር? እዚህ ጋር ኦፕን አድርጋ እስከዚህ ድረስ ይሄንን እንደዚህ ሾርት ገብቼው ነበር። ኔክስት ሁለተኛው ካንድል ልክ ከፍቶ ማለት ነው። እንደዚህ ታርጌት አድርጌ እንደዚህ ይሄንን እዚህ ጋር ማክሰኞ ዕለት ትሬዱን ገብቼዋለሁ። ግን እዚች ኤሪያ ጋር ማርኬቱን ሾርት ገብቼው ነበር። የገባሁበት ቦታ የቱ ጋር ነበረ? እዚህ ጋር ነበር የገባሁት። ይሄን ማርኬት እዚህ ጋር ሾርት ገብቼው ነበር። ኤስኤል እንደዚህ ነበረ። ግን ይሄንን ትሬድ በብሬክ ኢቭን ነበር የወጣሁት። ከዛ በኋላ ማርኬቱ ይሄንን ስትራክቸሩን ብሬክ ካደረገው በኋላ እዚህ ጋር ሎር ታይም ፍሬሞች ላይ ኢንትሪ ነበረው። ግን አጋጣሚ የተገኘሁት እዚች ኤሪያ ጋር ነበር። ይሄኛው ኔክስት 50 ሚኒት ካንድል ኦፕን ያደረገበት 30 ሚኒት ካንድል ኦፕን ያደረገበት ላይ ስካልፕ ነው ያደረኩት። ስካልፕ ነው ማለት ይቻላል። ትሬድ የነበረው 50 ሚኒት እዚህ ጋር 30 ሚኒቷ እዚህ ጋር ኦፕን አደረገች። እዚህኛው ካንድል ለምታዩት እዚች ጋር ገባሁኝና ይሄንን ዋንቱ ስንት ነበር? 124 ነበር። ይሄንን ትሬድ ካች ላደርግ የቻልኩት ማለት ነው። ግን ይሄኛውን ትሬድ እዚች ጋር ሾርት ገብቼው ነበር። ሾርት ነበር ታርጌት ደግሞ የነበረው ይሄ ሎ አሁን ላይ ስዊፕ ያደረገው ሎ ላይ ነበር ታርጌት የነበረው። ምክንያቱም ሃየር ታይም ፍሬም ላይ እንዳሳየዋችሁ ይሄኛው ዴይሊ ሃይ ላይ ስዊፕ አድርጎት ነበር እና ሃይ ላይ የነበረው ወስዶት ነበር። ኔክስት ታርጌት ሊሆን የሚችለው ወደ ሎ ላይ ነው። ሲቀጥል ደግሞ እዚህ ጋር ወደ ሃይ ብሬክ ያደረገው ስትራክቸር አልነበረም ማለት ነው። እና ሲቀጥል ወደ ይሄ ማክሰኞ ዕለት የነበረ ትሬድ ነው። እዚህ ጋር ይሄኛው በብሬክ ነው የወጣሁትኝ ነው። እዚህ ጋር ደግሞ ሾርት ገብቼ ዋንቱ ስንት ነበር? 123 ነው 4 እንደዛ ነው ካች ላደርግ የቻልኩት ማለት ነው። ከዛ የፈጠነ ማርኬቱ ሪቨርስ አደረገ። ምክንያቱ ምንድነው? ማርኬቱ እንደምታዩት በጣም ቢግ ሙቭመንት ነበረው። ከዚህ በኋላም ድጋሚ ይሄዳል ብሎ ኤክስፔክት ማድረግ ትንሽ ሪስክ ነበረው እና እኔም ገባሁትኝ የፈጠነ እንደዚህ ሲሄድልኝ ክሎዝ አደረኩት ማለት ነው። ሲቀጥል ደግሞ ማክሰኞ ዕለት የነበረው ማርኬት ይሄኛው የሰኞ ዕለት ማክሰኞ ዕለት ማርኬት የነበረው ነው። ይሄንን ስዊፕ ካደረገልኝ በኋላ የገባሁት ትሬድ ነው። በመቀጠል ደግሞ ሰኞ ከዛ በኋላ ሮብ ዕለት የነበረው ትሬድ ደግሞ በጣም የሚገርም ትሬድ ነበር። ሮብ ዕለት የነበረው ቀን ሙሉ አጋጣሚ ማርኬት ላይ አልተገኘው ነበር። ትሬዱን ኤክስፔክት አድርጌ የነበረው የሾርቱን ይቀጥለዋል ብዬ ነበር ኤክስፔክት ያደረኩት። ምክንያቱም ዊክሊ ላይ የነበረው ባይስ የሾርት ነበረ። ግን ማርኬት እንደምታዩት የፈጠነ ሪቨርስ ሊያደርግ ይችላል። እዚህ ጋር እኔ ኒውዮርክ ሴሽን ላይ እየጠበቁት ነበር። ማርኬቱ በደንብ ወርዶ ነበር። እዚህ ጋር በሰዓቱን እዚህ ጋር ብገኝ ኖሮ ይሄንን ሾርት ገብቼ እነዚህ ሎዎችን ታርጌት አደርግ ነበር። ግን አጋጣሚ እኔ በዚህ ሰዓት ላይ አልነበርኩም ማለት ነው። አልነበርኩም ስል ማርኬቱን እያየሁት አልነበረም። ግን እዚህ ጋር እንደዚህ የገባኋቸውን ትሬዶች እዚህ ጋር ይሄ ስንት ነው?
እዚች ጋር ነበር እንደዚህ አንደኛው ትሬድ የገባኋት። ኦኬ እችኛው በብሬክ ነው የወጣኋት ትሬድ ነች። እዚህ ጋር ዋን ቱ ነው ምናምን ሄዶልኝ በብሬክ ነው የወጣሁት ነው ይሄ ትሬድ። ከዛ በኋላ ግን ብሬክ ካደረገው በኋላ የገባሁት ነው። እዚህ ጋር እንደዚህ ላድርጋቸው እና እሺ እዚህ ጋር ይሄ ማርኬት ምንድነው? በዚህ ሰዓት ላይ ኒውስ ነበረ ዴይሊ ላይ ፎር ሃየር ታይም ፍሬሞችን በደንብ እያየሁኝ ነበረ ስትራክቸሮቹን የዚህ ቀን ላይ ሮብ ዕለት ላይ ምክንያቱም ማርኬት ላይ ተቀምጬ አልነበረም። ምንድነው ያየሁትኝ አንድ ወሳኝ ነገር ላሳያችሁ። እዚች ጋር ዴይሊ ኦፕን ያደረገበት ኤሪያ የቱ ጋር ነበር? እዚህ ጋር ዴይሊ ኦፕን ያደረገበት ኤሪያ ነበር በዚህ ጋር ማለት ነው። ማርኬቱ ምንድን ነው ያደረገው? እዚች ጋር ኦፕን ካደረገ በኋላ ምንድነው ዴይሊ ሃይ እና ዴይሊ ሎ ይፈጥራል እና እዚህ ጋር ኦፕን ካደረገ በኋላ ወደ ላይ ሄዶ እዚህ ጋር ዴይሊ ሃይ ከፈጠረ በኋላ ወደ ሎ ዴይሊ ሎወር ሎ ፈጥሮ ነበር። እዚች ጋር እንደምታዩት ይሄ ዊክ ካንድል ወደ ታች ወርዶ ነበር። እኔ ኤክስፔክት ያደረኩት ምንድነው ማርኬቱ ወደ ታች መቀጠል ነበረበት። እነዚህን ሎዎች ታርጌት ማድረግ ነበረበት። እነዚህ ሎዎች ግን ማርኬት ምንድን ነው ያደረገው? ሪቨርስ ነው ያደረገው። እኔ ጠበቅኩትኝ እዚች ጋር ጠብቄው ነበር። እዚህ ጋር ምን እየተፈጠረ ነው? ኔትወርኩ በዛ እያደረገኝ ነው። እና ምንድን ነው የተፈጠረው? እዚች ጋር ማርኬቱ ኦፕን ያደረገበት ኤሪያ የቱ ጋር ነው? እዚህ ጋር ነበር። ኦፕን ይሄ ካንድል ነው አይ ቲንክ ይሄ ካንድል ነው። ሃይ ፈጠረ ሎ ፈጠረ እና ወደ ላይ ነው ማርኬት የወጣው። ምንድነው እዚህ ጋር አኩሙሌሽን ማኒፑሌሽን የሚባለው አይነት ስትራክቸር ነው። እና እኔ እዚህ ጋር የጠበቅኩት ባይ ስቶፕ ነው ያስቀመጥኩትኝ። ባይ ስቶፕ ነበር እዚህ ጋር ያስቀመጥኩትኝ። ኒውዮርክ ሴሽን ላይ ብዙ ጊዜ ማርኬት በደንብ ቮላታይል ስትራክቸር ሺፍት ሊያደርግበት የሚችልበት ኤሪያ ነው እና እዚህ ሰዓት ላይ ሃየር ታይም ፍሬሞች ነበር እያየሁ የነበረው። ዴይሊ ካንድል ነበር እያየሁ የነበረው በስዊንግ ትሬድ ማለት ነው። እና እዚች ጋር ባይ ስቶፕ ነበር ያስቀመጥኩት። ኒውስም ነበር ይሄንን ሪቨርስ ያደረገበት ሰዓት ላይ ኒውስም ነበር እዚህ ጋር ምንድነው ባይ ስቶፕ በዚች ኤሪያ ጋር ነው እንደዚህ ያስቀመጥኩትኝ። ግን ይሄንን ትሬድ ሊይዘው የቻልኩት እስከዚች ሃይ ድረስ ብቻ ነው። ሆልድ ማድረግ እችል ነበረ ግን እስከዚች ድረስ ብቻ ነው ስዊፕ ሊይዘው የቻልኩትኝ። ማርኬቱ ባይ ስቶፕ አስቀመጥኩለት የፈጠነ ታግ አደረገኝ ወደ ላይ ወጣ ማለት ነው። ግን እኔ እዚች ጋር ስንት ሚኒት ነው 30 ሚኒት ካንድሏ እንዳለቀች እዚችኛዋ ላይ ክሎዝ ላደርገው ችያለሁ ማለት ነው። ግን ሎወር ታይም ፍሬሞች ላይ በደንብ ቼክ ባደረገው ኖሮ ይሄ ማርኬት የሚያዝ ነበረ። አጋጣሚም ሆኖ ማርኬቱ እንደዚህ ቻርቱን በደንብ እያየሁት አልነበረም። ግን ይሄኛው ማርኬት ፎሎ አፕ ማድረግ እችለው ነበር ማለት ነው። ይሄኛው የመች ትሬዳችን ነው? የእሮብ ትሬዳችን ነው። ይሄንን ሮብ ዕለት አንድ ትሬድ ብቻ ነበር የወሰድኩትኝ ይሄንን ማለት ነው። ሲቀጥል ደግሞ መቼ ነው? ሐሙስ ዕለት የነበረ ትሬዳችን ማለት ነው። እሺ ወደ ሐሙስ ዕለት የነበረ ትሬድ ሐሙስ ዕለት ሐሙስ ዕለት ደግሞ የነበረን ነው የቱ ጋር ነበር? እዚህ ጋር ነው ሐሙስ ዕለት። ሐሙስ ላይ ደግሞ ሐሙስ ዕለት የነበረን ትሬድ እዚህ ጋር ነበር። ይሄንን ትሬድ እዚህ ጋር ለንደን ሴሽን ላይ ይሄንን ሎንግ ገብቼው ነበር። ይሄ ዋን አወር ይሄንን ትሬድ ገብቼው ነበር። እዚህ ጋር ዋን አወሯን አይቼ ነበር እቺን ትሬድ የገባሁትኝ። በሚያሳዝን ሁኔታ ይሄ ትሬድ እንዴት ነበር? በብሬክ ኢቭን ነው ምናምን ነበር መሰለኝ የወጣሁት በብሬክ ኢቭን ነው። አይ ቲንክ ዋን ቱ ዋን አይነት ነገር ወደ እኔ ሲመለስ ወደ ኤስኤል ሲመለስ ክሎዝ ያደረኩት ይመስለኛል። ይሄንን በደንብ አላስታውስም። ይሄኛውን እዚህ ጋር ትሬዲንግ ገብቼው ነበር ይሄንን ትሬድ። ከዛ በኋላ ግን ትሬድ አልወሰድኩም ነበር። ማርኬቱን በደንብ እየጠበቅኩት ነበር። በደንብ ይሄ ሰዓት ላይ ሬንጅ ሰዓት ላይ ይሄ እዚህ ጋር ማርኬቱን በደንብ እያየሁት ነበር። ምንም አይነት ምቾት አልሰጠኝም ነበር። ሃየር ታይም ፍሬሙን ነበር ሳየው የነበረው እና እንዲሁም ደግሞ ፎር አወሩን ካንድል ነበር እያየሁት የነበረው እዚች ጋር እዚህ ኤሪያ ጋር እና ምንም አይነት ምቾት አልነበረውም። ግን እዚህ ጋር ይሄኛው ትሬድ ግን ነበር ወሳኝ ትሬድ። እዚህ ጋር ይሄ ትሬድ ነበር። ይሄ ትሬድ ያመለጠኝ ትሬድ ነው። በሰአቱ ማርኬቱ አሪፍ የሆነ ስትራክቸር ፈጥሮልኝ ነበረ። አሪፍ የሆነ ስትራክቸር ፈጥሮልኝ ነበር ግን አላየሁትም። ሳላየው ማለት ነው ፓምፓ ወደ ላይ ኒውስ ነው እና እዚህ ጋር አሪፍ ነበር። በቃ እዚች ጋር ምንድነው 30 ሚኒት ላይ ፌር ቫልዩ ጋፕ ነበር። እቺኛ ፌር ቫልዩ ኤክስፔክት አድርጎ ወደ ላይ እየወጣ ነበር እና እዚች ጋር ጸጥ
ሁለቴ እንትን ነበር እና እችኛዋን ሚስ አድርጊያታለሁ። ይሄኛውን ሎንግ በብሬክፍን አይ ቲንክ እንደዛ ዋን ቱ ዋን ነው የወጣሁትኝ። እዚህ ጋር ይሄንን ስዊፕ ካደረገ በኋላ የሾርት ሴታፕ ነበረው ግን ምቾት አልሰጠኝም። ባይሴ የኔ የነበረው የሎንግ ሴታፕ ነበር ማለት ነው። እና እዚህ ጋር አሪፍ ኮንፎርሜሽኖችን በደንብ አግኝቼ ነበረ። ግን ይሄንን ትሬድ ይሄ ትሬድ አምልጦኛል። ሲቀጥል ደግሞ አርብ ዕለት ነው እዚህ ጋር ይሄን ትሬድ አምልጦኛል። ይሄንን ትሬድ በብሬክፍን ወጣሁትኝ። ዋን ቱ ዋን ወጣሁትኝ። ከዛ በኋላ ይሄ ትሬድ ነበር። ኔክስት ደግሞ እዚህ ጋር ነው የመቼ የአርብ ዕለት ማርኬት ነው። አርብ ዕለት ማርኬት ደግሞ እንዴት ነበረ? ይሄ ማርኬት ይሄ ማርኬት እዚህ ጋር ሎንግ ገብቼው ነበር። ይሄንን ሎንግ ገብቼው ነበረ። ለምን እዚች ጋር ይሄኛው ማርኬት ነው ሎንግ አምልጦኛል እንዴ? የአርብ ዕለት ማርኬት ይሄንን አይ ቲንክ ሎንግ ገብቼው መጥቶ ይሄን አስወጥቶኛል። ይሄ ማርኬት ስዊፕ ካደረገ በኋላ ይሄ ማርኬት አስወጥቶኛል። ይሄኛው ማርኬት አይደለም። ይሄ ማርኬት ኦኬ ይሄንን እያየሁትኝ ነው። ወደ ላይ ወጣና ይሄንን ስዊፕ ካደረገው እንደዚህ ወረደ። ሲቀጥል ይሄንን ትሬድ እንደዚህ ሎንግ ገብቼው ይሄ ትሬድ ነው እዚህ ጋር ሎንግ ገብቼው ምንድነው ይሄ ማርኬት ይሄ ትሬድ አስወጥቶኛል። ሲቀጥል ግን የገባሁት ትሬድ ከዚህ በኋላ ይሄንን ሎስ ነው ያደረኩት። የዚህ ትሬድ በኋላ የገባሁት ትሬድ ነበር። በቃ ጽድት ያለች ፋይናል በቃ የመጨረሻ በጣም ታግሼው ነበር። ሾርት ትሬድ ነበረው። ይሄን ብሬክ ማድረግ አልቻለም። ይሄንን ሾርት ትሬድ ነበረ ግን ሎንግ ነበር ስጠብቅ የነበረው። ይሄንን ትሬድ ገብቼው የቱ ጋር ነው? እዚህ ጋር ክሎዝ አድርጌዋለሁ። አርቤ ጸዴ አርብ ነበር ማለት ይቻላል። ይሄንን ትሬድ ሎንግ ገብቼው ነበር ማለት ነው። እና ይሄ ሳምንት የገባኋቸው ትሬዶች አርብ ዕለት ይሄንን ትሬድ ገባሁ። እዚች ጋር ገብቼ አስወጥቶኛል። ኤስኤል ለመቱ ይሄንን ደግሞ በዊን ነው ማለት ነው። እዚህ ጋር ሎዝ እዚህ ጋር ዊን ዋን ቱ ስንት ነበር? ዋን ቱ ፎር ነው እዚህ ጋር። ይሄ ደግሞ ያው ሎዝ ነኝ። ይሄ ትሬድ አምልጦኛል። እዚች ጋር ይሄንን ትሬድ ካች አርግቼ ዋን ቱ ዋን ነበር የያዝኩት። ይሄ ትሬድ ደግሞ እስከዚህ ድረስ ነበር ካች ያደረኩት ዋን ቱ ፎር እዚህ ጋር ያው ለማሳየት ያክል ነው እንጂ ኤስኤል ምናምን እንደዚህ ጠባብ ነው። እኔ ጠበብ ይላል ብሬክ አድርጎ ከወጣ በኋላ ኤስኤል ጠበብ ነው የሚለው ማለት ነው። ሲቀጥል ደግሞ እዚች ጋር ማርኬቱ ይሄንን ብሬክ ካደረገ በኋላ ሰርቲ ሚኒቷ ካንድል ጠብቄ ይሄንን ሾርት የገባሁት ትሬድ ነበር። ሲቀጥል እዚች ጋር በብሬክ ምን የወጣሁት ትሬድ ነበር። ይሄ ሳምንቴ ይሄን ይመስላል። አሪፍ ሳምንት ነበር ለኔ እግዚአብሔር ይመስገን አሪፍ ሳምንት ነበር። ኔክስት ዊክ ደግሞ ስትራክቸሩ ወዴት ይሆናል የሚለውን የምናየው ይሆናል። ግን ማርኬቱ ሬንጅ ላይ ነው። ዴሊ ላይ ምናምን ስናይ ስትራክቸሩ ሬንጅ ነው እና ዴሊ ደግሞ ሬንጅ ከሆነ ሎወር ታይም ፍሬሞች ላይ 1 አወር እና 4 አወር ላይ ፎከስ ማድረጉ በጣም ፒስ ነው ማለት ነው። እና ይሄን ይመስላል የኔ ሳምንት ይቻማችሁ።